የእባቡን ራስ የሚቀጠቅጠው ልጇ ነው ተብሏል። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ጤና ይስጥልን። እንዴት ቆያችሁ? የክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ በባለፈው ሳምንት እንሆ አነጋጋሪነቱ የቀጠለው የአባታችን የአቡነ ገብርኤል አስተያየት ወይም ትምህርት ላይ እመቤታችን ቤዛዊተ ዓለም አትባልም፣ ፍጡር ቤዛ መሆን አይችልም ባሉት ትምህርት ላይ እነሆ የቤተክርስቲያን አባቶች ደግሞ ሊቃውንት ምን እያሉ ነው የሚለውን በዚህ ላይ የሰጡትን ትምህርት እነሆ በቀጥታ ወደ እናንተ የምናደርስ ይሆናል። ታዲያ እናንተ የሚጠበቅባችሁ ቪዲዮን እስከ መጨረሻው መከታተል ነው። እነሆ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን እንዳትረሱ። ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ ከዚህም እንዲማሩበት እንድታደርጉልኝ በእግዚአብሔር ስም እንጠይቃለን። በቀጥታ ወደ ቪዲዮ። ድንግል ማርያም ቤዛዊተ ዓለም ትባላለች ወይስ አትባልም? ቤዛ የሚለውን ቃል እንመልከት። ቤዛ የሚለውን ቃል በሁለት ትርጉም እንመልከት። ቤዛ የሚለው በግዕዝ ሞያ አገባብ ይባላል። ቤዛ የሚለው አገባብ ማለት በእንግሊዝኛ ግራመር ስትማሩ ፕሪፖዚሽን የሚል ነው። ስም ሲሆን ናውን የምንለው ነው። ግስ የምንለው ቨርብ የምንለው ነው። ይሄኛው ቤዛ ፕሪፖዚሽን ይባላል። በግዕዙ ደግሞ በተለየ መልኩ ከደቂቅ አገባብ ከሚባሉት ውስጥ የሚጨመር ነው። በመጀመሪያው ትርጉም ቤዛ የሚለው ሲተረጎም ስለ ልክ በዛ እንዳየነው ቤዛ ስለ ፈንታ ወይም ደግሞ ፋንታ። በግዕዙ ሌላ ቃል ከዚህ ጋር ተመሳሳይ የሆነ ህየንተ የሚል ሌላ አገባብ አለ፣ ፕሪፖዚሽን አለ ህየንተ የሚል። ስለዚህ ከሱ ጋር ተመሳሳይነት አለው በዚያ አኳያ። ስለዚህ ፈንታ የሚል ትርጉም ይኖረዋል። ቤዛ ምክንያት የሚል ትርጉም ይኖረዋል። ቤዛ ዋስ የሚል ትርጉም ይኖረዋል። ቤዛ እንደገና ደግሞ በተለየ መልኩ ሌላ ስንሰጠው ተያዥ፣ እንደገና ጋሻ፣ እንደገና ደግሞ ጫማ የሚል ትርጉሞች ተተርጉሞ በሚስጥር ውስጥ የምታገኟቸው እንዴት እንደሆኑ እነግራችኋለሁኝ። ስለዚህ ቤዛ ሲል አሁን ያልኳችሁ ነገሮች ሁሉ ይዘረዝራል። ሁለት ቤዛ የሚለው መድኃኒት የሚል ትርጉም አለው። ወላዲተ አምላክ ድንግል ማርያምን ቤዛዊተ ዓለም አትባልም፣ ፍጡር ቤዛ ሊባል አይችልም የሚል አስተምሮ። ድንግል ማርያም ቤዛዊተ ዓለም ስንል ድንግል ማርያም ስጋዋን ቆርሳ ደሟን አፍስሳ ቀራንዮ ተሰቅላ አዳነችን የሚል አንድ ቀን የኦርቶዶክስ አስተማሪ አስተምሮ አያውቅም። ይሄን አልተጻፈም። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው። የኔ ጌታ በደንብ ነው እንጂ የምትባለው። ወላዲተ አምላክ ተብላ እመቤታችን የምትጠራው ቤዛዊተ ዓለም ተብላ እንዴት እንደምትጠራ እንመለከታለን። መጀመሪያ ግን ፍጡራን ቤዛ መባል ይችላሉ አይችሉም? ይችላሉ። እንዴት? ቤዛ ምንድን ነው? አይደለም ፍጡራን ቤዛ ተብሎ ዕቃ ቤዛ ተብሎ ይጠራል። በነገራችን ላይ ቅድም ያልኳቸው ለምሳሌ ጫማ ቤዛ ተብሎ ይጠራል። ጫማ ለማን ነው ቤዛ የሚሆነው? ለእግር ነው ቤዛ የሚሆነው። ስለዚህ ጫማ የእግር ቤዛ ይባላል። ጋሻ ለምሳሌ ጋሻ ቤዛ አካል ነው። የአካል ቤዛ ከለላ ነው ጋሻው። ስለዚህ እግር በጠጠር በሾክ እንዳይወጋ የሚከለክለው ማን ነው? ጫማ ነው። የእግር ቤዛ እንደሆነ ይላል ትርጓሜ መጽሐፋችን በግልጽ የተቀመጠ ነው። በትርጓሜው መነግራችሁ ደግሞ ለአንዳንድ ካህናት ለአባቶቻችን ምንም ለእናንተ ጥያቄ አይደለም። እርግጥ ግን ቦታውንም የምነግራችሁ የት ቦታ እንዳለ እንድናየው ነው። መጽሐፈ ሩት ምዕራፍ 4 ቁጥር 4 ላይ ጫማ የሚለውን አሁን ሳለ አንዳንድ ቀጥታ ትርጉም አይተው ሰዎች ቤዛ ማለት ጫማ ማለት ነው ምናምን ሲሉ ከየት እንደመጣ ማገናኘት ስላለብኝ ነው። ከዚህ የተነሳ ነው። ጋሻም ከለላ ነው፣ ሰውነትን ስለሚከልል ቤዛ ነው። እንግዲህ ድንግል ማርያም ቤዛ
ቤዛዊተ ዓለም ስንላት ወዴት እየሄድን እንደሆነ ምን እንደሆነ ሚስጥሩንም ከዚህ ራሱ መረዳት ትችላላችሁ ማለት ነው። ማየት ትችላላችሁ ማለት ነው። ስለዚህ ቤዛ የሚለው ያ ነው። ፍጡራን አብርሃም ቤዛ መባል ይችላል? ይችላል። ይስሐቅ ይችላል። ያዕቆብ ይችላል። ዮሴፍ ይችላል። ሁሉም ይችላሉ። ቅዱሳን ቤዛ ይሆናሉ። በምን መንገድ ነው ቤዛ የሚሆኑት? ቀራንዮ ላይ ተሰቅለው ብለን አናቅም። አታታሉ፣ ህዝቡንም አታወናብዱት ብሎ የሚያውቅ የለም። ግን በምን መንገድ ነው የሚለውን ደግሞ ማወቅና መረዳት እጅግ ትልቅ ነገር ነው። ዮሴፍ ቤዛ አድርጎ ላከኝ ይላቸዋል ወንድሞቹ። ለእናንተ ቤዛ አድርጎ አስቀድሞ ላከኝ ነው የሚለው። ስለ ሙሴን እግዚአብሔር ምን እንዲያደርገው አይደለም። ቤዛ እኮ ሙሴን ተመልከቱ። ቤዛ ማለት ተመልከቱ፣ ስለዛኛው ዋስ፣ ስለዛኛው ጠበቃ፣ ስለዛኛው ጋሻ፣ ስለዛኛው ከለላ፣ ስለዛኛው ምክንያት፣ ስለዛኛው ፈንታ ሆኖት ማለት ነው። ሙሴ ጭራሽ እግዚአብሔር ያለው እጅግ የሚደንቅ ነው። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ሙሴ እኔ ለፈርዖን አምላክ አድርጌሃለሁ። ሙሴ እኔ ለፈርዖን አምላክ አድርጌሃለሁ አለው። የሚገርማችሁ ደግሞ ሙሴን ለፈርዖን አምላክ ሲያደርገው ለፈርዖን አምላክ ሲያደርገው ሙሴ አምላክ ሲሆን እሱ ደግሞ ነቢይ ያስፈልገዋል። ተመልከቱ፣ በጣም የሚደንቅ እኮ ነው። ሙሴን አምላክ ሲያደርገው አምላክ ደግሞ ነቢያት አሉ። ስለዚህ ማንን አመጣ? አሮንን አመጣና ወንድምህ አሮን ደግሞ ለአንተ ነቢይ ይሆንልሃል፣ አፍ ይሆንልሃል። ሙሴ አፌ ልቱት ነው መናገር አልችልም ሲል ወንድምህ አፍ ይሆናል፣ አሮን ለአንተ ነቢይ ይሆንልሃል አለው። ይሄ ማለት እጅግ ድንቅ ነው። ሙሴ ፈጣሪ ነው ማለት አይደለም። ኦርቶዶክስ ይሄ ነው ትምህርቷ፣ ረቂቅ ነው ትምህርቷ። አንዳንድ ሰዎች ብሉይ ተምሯል፣ አዲስ ተምሯል፣ ይሄን ተምሮ የለም ግን እንደ ጋሪ ፈረስ እንዲህ ይዞ በቃል ይዞ ወይም ደግሞ ከጊዜ ሁኔታ ጋር እየተደባለቀበት የተደባለቀ ትምህርት የሚሰጥ ብዙ ትውልድ ሊነሳ ይችላል። ይሄ ምንም ድንቅ ነገር አይደለም፣ አይደንቅም። ስለዚህ ቤዛ የሚለውን ልብ ብላችሁ ተመልከቱ። ቅዱስ እስጢፋኖስ ቀዳሜ ሰማዕት በረከቱ ይደርብንና የዚህ ቅዱስ ሰማዕት ትምህርት በተለይ ደግሞ የሐዋርያት ሥራ ምዕራፍ 7 ላይ ስለ ሙሴ ሲናገር ቁጥር 35 ላይ የሐዋርያት ሥራ 7:35 ላይ ሙሴን ቤዛ አይደለህም ብለው የገዛ ወገኖች እኮ ማን ነው በእኛ ላይ አለቃ ያደረጋሉት? ማን ነው እኛ ላይ የሾመ? ማን ነው ቤዛ ያደረገ አንተን አሉት። የሙሴን ቤዛነት የሙሴን አለቃነት አልፈለጉም። ተመልከቱ። ሙሴን ግን ምን አድርጎታል? እግዚአብሔር ለህዝቡ ቤዛ፣ ለፈርዖን አምላክ አድርጎታል። ልብ በሉ። ለህዝቡ ምን አድርጎታል? ቤዛ፣ ለፈርዖን አምላክ አድርጎታል። አመጹ አለ ቅዱስ እስጢፋኖስ ሲሰብክ ምን አለ? አመጹ። ማን ነው አንተን በእኛ ላይ ሹም ያደረገ? ማን ነው አንተን በእኛ ላይ አለቃ ያደረገ? አንተን ማን ነው በእኛ ላይ ያደረገ አሉ። እግዚአብሔር ግን ይላል ቅዱስ እስጢፋኖስ፣ ሚስጥሩን ይግለጽልን፣ እመቤታችን አትለየን። እግዚአብሔር ግን ሙሴን ምን አለ? ፈራጅና ቤዛ አድርጎ ሾመው አለ። ፈራጅና ቤዛ፣ ከቤዛ በላይ ፈራጅ ይበልጣል። ተመልከቱ፣ ስለ ቃል ከሆነ የምናወራው ፈራጅ ይበልጣል። ሙሴን ቤዛ ፈራጅ አድርጎ ሾሞታል። ስለዚህ ቤዛ የሚለው ትርጉም በምን አይነት መልክ እንደሚሄድ እንዴት እንደሚተረጎም እነዚህ ነገሮች ሁሉ ተመልከቱ። ሙሴን አድርጎታል። ዮሴፍን ለወንድሞቹ አድርጎታል። በእነ አብርሃም ዘር አሕዛብ ሊባረካሉ ብሎ ቤዛ አድርጓቸዋል። ይህ ማለት ፈጣሪ ናቸው፣ ቀራንዮ ላይ ተሰቅለው ደማቸውን አፍስሰው ያድናሉ ማለት አይደለም ብለንም አናውቅም። መቼም እርግጠኛ ነኝ ውዳሴ ማርያም ደግሞ የሚውል ሰው፣ መልካ ማርያም መልካ ኢየሱስ ደግሞ የሚውል ሰው፣ የቤተክርስቲያንን ሚስጥር የሚያውቅ ሰው እመቤታችን ቤዛዊተ ዓለም አትባልም ብሎ ካስተማረ ድፍረት ነው። ምክንያቱም እንዴት ነው ጸሎቱ ራሱ ሊጸልየው የሚችለው? እንዴት ነው ቤታችን ከሰው ሁሉ ወገን ተለይታ ምክንያተ ድህን ስትሆን ቤዛዊተ ዓለም እንላታለን። እንደሷ ያለ እኮ ማንም ስለሌለ ነው ቤዛዊተ ዓለም ደግሞ ምንላት እሷን በተለየ መልክ። አያችሁ፣ ስለኛ ፈንታ ንጹህ ሆና የቀረበች ቤዛችን መመኪያችን ድንግል ማርያም ናት እኮ። ለዚህ ነው ቤዛዊተ ዓለምና ስለኛ ቆሸሽን አደፈን ንጽሕት ሆና ግን የተገኘ ዘር እሷ ናት። ባለፈውም በእመቤታችን ንጽሕና የተለያየ ነገሮች ሲነሱ አይቻለሁ። እዚህም ወደ ካሊፎርኒያ አካባቢ ብዙ ሰዎች ሲሳሳቱ በእንግሊዘኛውም በምኑም አይቻለሁ።
የእመቤታችን ንጽህና ለማጉደፍ የሚነሳ ትውልድ እንዳለ አውቃለሁ። ከዚህ በፊትም አይተናል፣ ወደፊትም በደንብ እንማራለን። እና እመቤታችን እኮ አባ ሕርያቆስ ምን አለ? እግዚአብሔር ከሰማይ ሆኖ ተመለከተ፣ አሸተተ፣ እንዳንቺ ያለ አላገኘም ማለት እኮ። ቤዛ ናት እመቤታችን። ምድራዊው ገብርኤል ግን በጣም ይጠላሻል። አንቺ ርሪት ነሽ፣ ይኸው ዝም ብለሻል። ገብርኤል ሲመጣ ከሰማይ ተልኮ ምስጋና አቀረበ ፊትሽ ተንበርክኮ። እመቤቴ ማርያም እኔ ወድሻለሁ፣ ምስጋናሽን ዘወትር እቀኝልሻለሁ። ቤዛዊተ ዓለም እኔ ስልሻለሁ፣ ምክንያተ ድኂን ነሽ እኔ ስልሻለሁ። ለነፍሴ ነፍሷ ነሽ እመካብሻለሁ። ቤዛ አብርሃም ሲባል ተቃውሞ አልገጠመው፣ ቤዛ ሙሴ ሲባል ተቃውሞ አልገጠመው። ለድንግል ሲሆን ግን ምነው ዓለም ጨነቀው? በእርግጥ እናውቃለን፣ ትንቢትም ተነግሯል፣ የእባቡን ራስ የሚቀጠቅጠው ልጇ ነው ተብሏል። ስለዚህ አይወዳትም አውሬው ማርያምን፣ ዝም ብሎ ይደክማል ላይቀንስ ክብሯን። አውሬው ተሰጥቶታል የሚሳደብ አፍ፣ እየተሯሯጠ ሰውን የሚለክፍ። አንዴ ሲያሰድዳት አንዴ ሲያስጠማት፣ ምንም አላለችም ድንግለኛ ናት። ዛሬም አልተዋትም የአዳም ጠላት፣ ዛሬም አልተዋትም የአዳም ጠላት። ዓለም እንደው ድኗል በኢየሱስ ሞት፣ እሷም ትባላለች ምክንያተ ድህነት። ምድራዊው ገብርኤል ግን በጣም ይጠላሻል። አንቺ ርሪት ነሽ፣ ይኸው ዝም ብለሻል። ከተራራው ሀገር ከኤፍሬም ከተማ፣ ከኤልሳቤጥ አንደበት ምስጋና ተሰማ። የጌታዬ እናት እንዴት ትመጫለሽ? አንቺ እኮ ከሴቶች የተባረክሽ ነሽ። ሰላምታሽን ማርያም ጆሮዬ ሲሰማ፣ ጽንሱ ሰገደልሽ አቤት ያንቺ ግርማ። ተናግሮ አናጋሪን ጌታዬ ያዝልኝ፣ ይህንንም እንድል እሱን ያነሳሳኝ። እንዳመሰግናት ምስጢር ግለጥልኝ። ምድራዊው ገብርኤል ግን ከልቡ ይጠላሻል። አንቺ ርሪት ነሽ፣ ይኸው ዝም ብለሻል። የሰማዩ ገብርኤል ያመሰግንሻል፣ የሰማዩ መልአክ በጣም ይወድሻል። እመቤቴ ማርያም እኔ ወድሻለሁ፣ ምስጋናሽን ዘወትር እቀኝልሻለሁ። እመቤቴ ማርያም እኔ ወድሻለሁ፣ ምስጋናሽን ዘወትር እቀኝልሻለሁ። እመቤቴ ማርያም እኔ ወድሻለሁ፣ ምስጋናሽን ዘወትር እቀኝልሻለሁ። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስላል ነው። ከዚህ ላይ መልካም ቁም ነገር እንደያዛችሁ ተስፋ እናደርጋለን። ካዲያ ሚዲያውን ቶሎ ቶሎ አዳዲስ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይህ ኤማሁስ ሚዲያ ነው።